በቀን 3 ጊዜ ፖሊስ ጣቢያ እየሄደ እንዲፈርም፣ በሕዝብ መሰብሰቢያና መጠጥ ቤት እንዳይገባ፣ ከአምደኞች፣ ከተጠርጣሪዎች እንዲሁም ከውጭ አገር ሰዎች እንዳይገናኝ ስለተደረገው ለቤተሰብ የሚጽፈው ደብዳቤ እንዲመረመርና በወር ውስጥ ከ50 ብር በላይ እንዳይዝ ስለተወሰነበት የአገራችን ደራሲ አስደናቂ ገድል ሰምተዋል? ይህ ሰው የ22 መጽሐፍት ደራሲና የሰው ልጅ በድህነት ተወልዶ በድህነት መሞት የለበትም ብሎ የሚሟገት የለማች የበለጸገችና የሰው ልጅ እኩልነት የሰፈነባት ሀገር ትፈጠራለች ብሎ የሚያልም ጸሐፊ ነበር። ግና ምን ያደርጋል፣ ሰዓት እላፊን ባለማክበር መጠጥ ቤት ካልገባው በሚል በተፈጠረ አምቧጓሮ በጸጥታ ኃይሎች ጭንቅላቱን ተመቶ እንዲገደል ተደረገ። ለመሆኑ እርሶ ስለዚህ አመፀኛ ደራሲ የሕይወት ታሪክና ተጋድሎ ምን ያህል ያውቃሉ? ለማንኛውም አብራችሁን ቆዩ። አቤ ጉበኛ በምዕራብ ጎጃም ዞን በአፈሸር ወረዳ በልዩ ስሙ ኮሮንች አቦ በተባለ ቀበሌ ከአባቱ ከአቶ ጉበኛ አምባዬና ከእናቱ ከወይዘሮ ይርጋዱ በላይ ሰኔ 25 ቀን 1925 ዓ.ም ተወለደ። ዕድሜው ለትምህርት ሲደርስ በመጀመሪያ የአብነት ትምህርት በይስማላ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን ዜማውን፣ ዳዊቱን፣ ቅኔውን ለ12 ዓመታት ተከታተለ። ቀጥሎም ለዘመናዊ ትምህርት ወደ ዳንግላ ከተማ በማቅናት በቢተውደድ መንገሻ ጀንበሬ ትምህርት ቤት የመጀመሪያ ደረጃ ትምህርቱን ጨርሷል። ለሁለተኛ ደረጃ ትምህርት ዕድል ስላገኘ በ1946 ዓመተ ምህረት ወደ አዲስ አበባ በመሄድ የሁለተኛ ደረጃ ትምህርቱን አጠናቋል። ትምህርቱን መቀጠል ስላልፈለገ 12ኛ ክፍል ከጨረሰ በኋላ ራሱን በራሱ ማስተማር ቀጠለ። ወደ ሥራው ዓለም ሲገባ በመጀመሪያ በማስታወቂያ ሚኒስቴር፣ ቀጥሎ በጤና ጥበቃ ሚኒስቴር በአጠቃላይ ለ6 ዓመታት ከሠራ በኋላ ዳግመኛ ላይመለስ እርም ብሎ ተወው። አቤ ከልጅነቱ ጀምሮ ውስጡ የጽሑፍ ፍላጎትና ችሎታ ስለነበረው በ1949 ዓ.ም ከመቅስፈት ሰራዊት ይጠንቀቅ ሰውነት በሚል ርዕስ አነስተኛ የግጥም መጽሐፍ አሳትሟል። በ1953 ዓ.ም ባሳተመው የሮም አወዳደቅ ስያሜ ያለው የተውኔት መጽሐፍ በወቅቱ ገበሬው በንጉሡ ሥርዓት ያለው ብሶትና ቁጭት ቁልጭ አድርጎ የሚያሳይ ጽሑፍ ነበር። በ1955 ዓ.ም በወጣው የአመፅ ኑዛዜ በተሰኘው ልቦለድ መጽሐፍ ተምረው ሆነ ሰርተው ሀብት ያገኙ ሰዎች ድሃ ወገኖቻቸውን እንዲረዱ የሚያሳስብ ነበር። አቤ የሚጽፋቸው መጽሐፍ ለመንግሥት አስቸጋሪ በመሆናቸው በ1955 ዓ.ም አልወለድም የተሰኘውን መጽሐፍ በጻፈበት ወቅት በመንግሥት ከፍተኛ ክትትል ይደረግበት ነበር። በዚህ መጽሐፍ ሳቢያ ለ3 ዓመታት ታስሯል። መጽሐፉም እንዳይሸጥ ከመከልከል አልፎ ተሰብስቦ እንዲቃጠል ተደረገ። ደራሲውም ባልወለድም መጽሐፉ ስለደረሰበት ነገር እንዲህ ብሎ ነበር። ይህ መጽሐፍ የዛሬ 7 ዓመት ገደማ በደንቡ ምርመራ አልፎ ታትሞ በወጣ ጊዜ ታላቅ ችግር ፈጥሮብኝ ነበር። ከ1 ዓመት በላይ ሲያስጨቀጭቀኝና በየቦታው ሲያስጎትተኝ ቆይቶ በመጨረሻው በእሳት ነዶ የሰማዕትነት ጽዋውን እስከተቀበለበት ቀን ድረስ ብዙ የክርክር መልሶች እንድጽፍለት አስገድዶኛል። በፖሊስ አሳስሮኛል። ብዙ ጠላቶችም አፍርቶልኛል። ይህ በመሆኑ አንዳንድ ሰዎች ይህን ከመጽሐፎቼ ውስጥ በመታተም ተራ 6ኛ የሆነ ጽሑፌን የመጀመሪያ መጽሐፌ አድርገው ሲናገሩ ከመንግሥት ጋር የነበረኝን ከፍተኛ ችግር ሁሉ ከዚሁ ጋር ሊያያይዙ ሲሞክሩ እሰማለሁ። ነገር ግን አልወለድም መጽሐፌ ከፍ ብዬ የጠቀስኳቸውን የራሱ ችግሮች ቢያስከትልብኝም የዚያ ሁሉ ችግሬ ምክንያት እርሱ ብቻ አይደለም። ኢትዮጵያን አሁን ካለችበት ከባድ ችግር ያደረሳት እጅግ የተበላሸ አስተዳደር ቀደም ብሎ ከተሰማቸው ሰዎች አንዱ ስለነበርሁ አልወለድምን ከመጻፌ በፊትና ከእርሱ መቃጠል ሌላ እስካለፉት ጥቂት ወራት ድረስ የደረሰብኝን ስቃይ ሁሉ ለመጻፍ ብሞክር ራሱ ካልወለድም እጥፍ የሆነ መጽሐፍ ስለሚወጣው በዚህ ለመዘርዘር ቦታ የለኝም። ነገር ግን ከመጽሐፉ ጋር ዝምድና ያለውን አንዳንድ ችግር ብገልጸው ተገቢና አስፈላጊ ይመስለኛል። አመፀኛው ደራሲ አቤ ጉበኛ በሐምሌ 1956 ዓ.ም መልካም ሰይፈ ነበልባል የተሰኘ መጽሐፍ አሳትሟል።
ይህ መጽሐፍ ልክ እንደ አልወለድም መጽሐፍ ይታገዳል በሚል ጥርጣሬ ሕዝቡ መጽሐፉን ለመግዛት ከፍተኛ ርብርብ ያደርግ ነበር። በ2 ወር ውስጥ ብቻ 4 ጊዜ በተደጋጋሚ ታትሟል። ይህ መጽሐፍ ደርግ ዘመነ መንግሥት ድረስ እስከ 1968 ዓ.ም የተሸጠ ሲሆን የሚመጣው መንግሥት አገዛዝ ቀድሞ የተቸ መጽሐፍ ከመሆኑም አልፎ በኢትዮጵያ የሥነ ጽሑፍ ታሪክ ውስጥ የመጀመሪያው በ2 ወር ውስጥ ብቻ 4 ጊዜ በተደጋጋሚ ታትሞ 25000 ቅጂ የተሸጠና ከፍተኛ ስርጭት ያገኘ መጽሐፍ ነው። አቤ ፖለቲካዊ፣ ማኅበራዊና ሃይማኖታዊ ጉዳዮችን ለሕዝቡ በጽሑፍ ሲያካሄደው በነበረው የብዕር ትግል ባለመርካቱ በተግባር ለማድረግ በ1957 ዓ.ም ሰኔ ወር ላይ በተካሄደው የሕዝብ እንደራሴነት ምርጫ ለመወዳደር የ50 ሰዎች የድጋፍ ፊርማ ያገኘ ሲሆን ሕዝቡ አቤን ለመምረጥ በነቂስ በወጣበት ጊዜ ዳሩ ግን የነጻነት ታጋዩ አቤ ሰኔ 21 ቀን 1957 ዓ.ም በድንገት ሳይታሰብ በጸጥታ ኃይሎች ተወስዶ ታሰረ። ብዙ እንግልትና ስቃይም ደረሰበት። ብዙ ክትትል የሚደረግበት አቤ በቀን 3 ጊዜ ፖሊስ ጣቢያ እየሄደ መፈረም የዕለት ተግባሩ ሆነ። በከተማው ውስጥ የሚዘዋወርባቸው ቦታዎችና ሰዓቶች ውስን እንዲሆኑ ተደረገ። በሕዝብ መሰብሰቢያና መጠጥ ቤት እንዳይገባ፣ ከአምደኞች፣ ከተጠርጣሪዎች እንዲሁም ከውጭ አገር ሰዎች እንዳይገናኝ ተወሰነበት። ለቤተሰብ የሚጽፈው ደብዳቤ እንዲመረመርና በወር ውስጥ ከ50 ብር በላይ እንዳይዝ ተደረገ። የካቲት 1 ቀን 1972 ዓ.ም ቦታው ጎጃም በረንዳ አካባቢ ሰዓት እላፊን ባለማክበር መጠጥ ቤት ካልገባው በሚል በተፈጠረ አምቧጓሮ በጸጥታ ኃይሎች ጭንቅላቱን በመመታቱ በተወለደ በ45 ዓመቱ ሕይወቱ ሊያልፍ ችሏል። የካቲት 4 በይስማ ደብረገነት ገብረ ጊዮርጊስ ቤተክርስቲያን የቀብር ሥርዓቱ ተፈጸመ። የ3 ልጆች አባት የሆነውና የ22 መጻሕፍት ደራሲው አቤ ጉበኛ የሰው ልጅ በድህነት ተወልዶ በድህነት መሞት የለበትም ብሎ የሚሞግት የለማች የበለጸገችና የሰው ልጅ እኩልነት የሰፈነባት ሀገር ትፈጠራለች ብሎ የሚያልም ደራሲ ነበር። ከአቤ ጉበኛ ሥራዎች መካከል መስኮት ግጥምና ቅኔ፣ እሬትና ማር ግጥምና ቅኔ፣ ከልታሟ እህቴ ልቦለድ፣ መልካም ሰይፈ ነበልባል ልቦለድ፣ አንድ ለእናቱ ታሪካዊ ልቦለድ፣ የረገፉ አበቦች ልቦለድ፣ የሐሜት ሱሰኞች ግጥምና ወግ፣ ከመቅስፈት ሰራዊት ይጠንቀቅ ሰውነት ተውኔት፣ ቂመኛው ባህታዊ ተውኔት፣ የሮም አወዳደቅ ተውኔት፣ የራሔል እንባ ተውኔት፣ የደካሞች ወጥመድ ተውኔት፣ አልወለድም ልቦለድ፣ የአመፅ ኑዛዜ ልቦለድ፣ ደ ሳቬጅ ገርል በእንግሊዝኛ፣ ዲፋያንስ በእንግሊዝኛ፣ ንባብ በ7 ቀን፣ ጎብላንድ አጭበርባሪው ጦጣ ወዘተ ይገኙበታል። እንደ መውጫ አቤ ጉበኛ ከሚታወቅበት ነገሩ አንዱ በመጽሐፉ መግቢያ ሂስ የሰጡትን ወይም ጠላቴ ብሎ ለሚያስባቸው መልስ የሚሰጥበት አንዳንዴም ሸንቆጥ የሚያደርግበት ልማድ ነው። ይህ በመልካም ሰይፈ ነበልባል መቅድም የሰፈረውም አንዱ ማሳያ ነው። የዚህ መጽሐፌ ዋና ባለታሪክ ያደረኩት ጠቅላይ ሚኒስትር ከፍ ብዬ እንደገለጽኩት ከአንዳንድ በእውነት ከነበሩ ሰዎች ጋር በመጠኑ ይመሳሰላል። ስለዚህ እሱን የመሳሰሉትን ሰዎች ሥራ ማየት ታላቅ ትምህርት የሚሰጥ ስለሆነ እንዲሰሯቸው የፈለኳቸው ሥራዎቹን በልቦለድ መጽሐፌ ላይ ገልጫለሁ። ባለታሪኬ ፈጣን ለውጥ ፈላጊ ነኝ ባይ ራዲካል ወይም ለጥንት ይዞታ ተጋዳይ፣ የአንድ እምነት ደጋፊና የሌላው ነቃፊ ከሚያደርገው የበለጠ ተናጋሪ ወይም ልዝብ አታላይ አይደለም። የሀገሩን ሕዝብ እውነተኛ ጥቅም በቅደም ተከተል ይዞ ከግቡ ማድረስ ብቻ ዋና ዓላማው ሲሆን በዚህ በኩል ለሚመጣው ሁሉ ስጋትና ይሉኝታ የሌለው ሰው ነው። መጽሐፉ በማንኛውም የሰዎች እምነትና ዓላማ ጣልቃ ሳይገባ የባለታሪኬን ሥራ ብቻ የሚከተል ነው። የዚህ መጽሐፍ አንባቢዎች ሁሉ ምቀኞች ሲቀሩ የባለታሪኬን ሥራ በትዕግሥትና በቅን መንፈስ እንደሚመለከቱልኝ ታላቅ ተስፋ አለኝ ይላል አመፀኛው ደራሲ አቤ ጉበኛ። ጨርሻለሁ። የጽሑፉ ምንጭ የአማርኛ ቋንቋና ሥነ ጽሑፍ ከተሰኘው የማኅበራዊ ትስስር ገጽ የተወሰደ። በቸር ያሰንብተን።